Let's talk about life, Maki's world. Let's talk about dreams, Maki's world. You're more than you seem. Turn the page, discover something new. Learn, grow, and inspire the best version of you. Maki's world. Hi, እንዴት ናችሁ? ደህና ናችሁ ወይ? This is your girl Maki. I'm back እና አዲስ ለሆናችሁ ሰዎች እንኳን ወደዚህ ዩቲዩብ ቻናል መጣችሁ። የነበራችሁ ቤተሰብ የሆናችሁ ደግሞ ዌልካም ባክ ቱ ማይ ዩቲዩብ ቻናል። እና እንደሚታወቀው ሁለቱም ሳምንት ትንሽ ጠፍቻለሁኝ፣ ቪዲዮ ፖስት አላደረግኩላችሁም። I'm very sorry። እና የመጀመሪያው ሳምንት ላይ በህመም ምክንያት ነበረ። ሁለተኛው ሳምንት ላይ ግን አብዛኛው ጀርመን የሚኖር ሰው ያውቀዋል። በጣም በጣም አስቸጋሪ አየር ነበር እና በዛ አየር ምንም አይነት ነገር መቅረጽ አልቻልኩኝም። 42 ዲግሪ ነበር የነበረው እና ታፍ በጣም 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 ሙቀት ነበረ። ምንም አይነት ነገር መስራት አልቻልኩም ነበር እና ለዛ ነው የጠፋሁትኝ። ዲስ ዊክ ግን ጥሩ ነገር ይዤ ተመልሻለሁኝ። ብትወዱት ብዬ የማስበው እኔ የሚወደድኩትኝን መጽሐፍ ላካፍላችሁ እንደገና ተመልሼ መጥቻለሁ። ሆፕፉሊ መጽሐፍ ትወዱታላችሁ ብዬ አስባለሁ። በጣም በብዙ ሰዎች ዘንድ ተወዳጅ የሆነ መጽሐፍ ነው። በብዙ ሺህ የሚቆጠሩ እትሞችም ወጥተዋል። በተለያዩ ቋንቋዎች የተተረጎመ መጽሐፍ ነው። ይህንን መጽሐፍ በጣም ልጅ ሆኜ ነበረ ያነበብኩት። እንደ አልኬሚስት የሚለው በፓውሎ ኮዌሎ የተጻፈ መጽሐፍ ነው። በጣም ልጅ ሆኜ ነበር ያነበብኩት መጀመሪያ። ከዛ ግን ስለ ጸሐፊው አንዳንድ ነገር ልጅ ሆነን ስናነበው መጽሐፉ ትንሽ እንደ ልብ ወለድ እንደ ተረት አይነት ቫይብ አለው መጀመሪያ ላይ ስታነቡት። ከዛ በኋላ ግን እያደጋችሁ ስትመጡ ነው ከጀርባ ያለውን ነገሮች መረዳት የምትጀምሩት እና የዚህን ሰውዬ የጸሐፊውን ፐርሶናሊቲ ስለ ጸሐፊው ምናምን ከሰማው በኋላ ባዮግራፊውን ካነበብኩ በኋላ እንደገና መጽሐፉን አንብቤዋለሁ። በጣም ወድጀዋለሁ። አንብባችሁት በጣም ኦቨርሬትድ ሆኗል ማለት ብዙ አልተመቸኝም የምትሉ ሰዎች ካላችሁ ይህንን መጽሐፍ እንደገና እድል ሰጣችሁ እንድታነቡት ሪከመንድ አደርጋችኋለሁ። በጣም የሚገርም የሚወደድ መጽሐፍ ነው እና መጽሐፉን እንደ ልብ ወለድ ካነበባችሁት ጥሩ የሆነ ፊክሽን ይሆናል ብዬ አስባለሁ። ግን ደግሞ ከዛ ጀርባ ያለውን ሰውየው ለማለት የፈለገው ጸሐፊው ሊያስረዳነው ሊያስተምረን የፈለገውን ነገር ደግሞ ካገኘን ወይም ደግሞ ካወቅ ነው መጽሐፉ በጣም ጠቃሚ መጽሐፍ ነው። ኦኬ ሰው ስለ መጽሐፉ ከማውራታችን በፊት ስለ ጸሐፊው መጀመሪያ ሼር ባደርጋችሁ ደስ ይለኛል እና ብዙ ጊዜ ስለ ጸሐፊዎች አውርቼ አላውቅም። ግን ይሄ መጽሐፍ የጻፈው ጸሐፊ በጣም ኢንስፓየር የሚያደርግ ላይፍ ያለው ምናልባት ደግሞ ከዚህ መጽሐፍ ጋር የተወሰነ የሆነች ግንኙነት አለው ብዬ ስላሰብኩኝ ነው ይህንን ሰው ልነግራችሁ የወደድኩትኝ ማለት ነው። እና ፓውሎ ኮኤሎ በሪዮ ዲ ጄኔሮ የተወለደ ብራዚላናዊ ሰው ሲሆን በ1964 ዓ.ም ነው የተወለደው ባልሳሳት እና 17 ዓመቱ ላይ ጸሐፊ እንደሚሆን በጣም እርግጠኛ ሆኖ ለቤተሰቦቹ ሼር ያደርጋቸዋል። ለቤተሰቦቹ፣ ለጓደኞቹ ጸሐፊ ነው የምሆነው፣ ወደፊት መጽሐፍ ጸሐፊ ነው የምሆነው ማለት ጀመረ። ቤተሰቦቹ የልጅ እያበደ ነው ብለው አስበው ወደ አእምሮ ህሙማን ማዕከል ይወስዱትና እዛ ላይ ተወሰነ ጊዜ ያስቀምጡታል። ጸሐፊ መሆን እንደሚፈልግ ስለተናገረ ብቻ ማለት ነው። ግን ያለ ቤተሰቦቹን እያሳመነ ጓደኞቹን እያሳመነ ከወጣ በኋላም ጸሐፊ ሆኖ ይህንን መጽሐፎችን አቅርቦልናል። ይሄ ሰው አልኬሚስት መጽሐፍን ሲጽፍልን ምናልባት ከህይወቱ ጋር የተወሰነ የተያያዘ ነገር አለው እንድል ያደረገኝ ምክንያቱ ምንድን ነው? አልኬሚስት የሚለው መጽሐፍ ስለ ህልም ነው የሚያወራው። ስለ ህልም እንዴት አድርገን ነው ህልማችን አቺቭ የምናደርገው፣ ህልማችን እንዴት ነው መኖር የምንችለው፣ ህልማችን መኖራችን ደግሞ ለእኛ ምን ያህል ጠቀሜታ አለው የሚለውን ነገር ነው የሚናገረው። ይህን ሰውዬ ሳየው ህልሙን የኖረ እየኖረም ያለ ሰው ነው። ምናልባት ብዙ ሰዎች እብድ ነው ብለው አስበዋል። ቤተሰቦቹ እብድ ነው ብለው ደግሞ የህሙማን ማዕከል ውስጥ አስገብተውታል። ነገር ግን ይህ ሰው ይሄ ሁሉ ነገር አላገደውም። ህልሙን እንዲኖር ህልሙን እንዲቀጥል ሆኗል ማለት ነው። ለዛ ነው ኢንስፓየር አድርጎኛል የምላችሁ። ስለ መጽሐፉ ደግሞ ትንሽ እንነጋገራለን ማለት ነው።
መጽሐፉ ምንም ኮምፕሊኬትድ የሆነ መጽሐፍ አይደለም። ምናልባት ህጻናት ልጆች ቢያነቡት እንደ ተረት ተረት ወይም ደግሞ እንደ ልብ ወለድ አድርገው ሊቀበሉት የሚችሉት መጽሐፍ ነው። ለእኛ ግን ትንሽ ህይወትን ላየን ሰዎች ደግሞ ዲፕ የሆነ ሀሳብ እንዳለው እናያለን ማለት ነው። አይ ቲንክ ጸሐፊው ለሁሉም አይነት የእድሜ ክልል የጻፈው ይመስለኛል። ለዛም ነው ደጋግሞ የሚነበበው፣ እንዲሁም ደግሞ የሁሉም አይነት እድሜ ክልል ውስጥ ያሉ ሰዎች ወደውት የሚያነቡት መጽሐፍ የሆነው ማለት ነው። እና በዚህ መጽሐፍ ውስጥ አንድ ታሪክ አለ። በታሪክ ውስጥ ደግሞ ሳንቲያጎ የተባለ አንዳሉዚያ በምትባል የስፔን ከተማ ውስጥ የሚኖር አንድ የበጎች እረኛ እንዳለና ያ የበግ እረኛ ደግሞ በሆነ ሰዓት ላይ ዋርካ ስር ተኝቶ ባለበት ሰዓት አንድ ህልም እንዳየ ነው። ህልሙም ደግሞ አንድ ሳጥን ሙሉ የሆነ ትሬዠር ወይም ደግሞ ውድ የሆኑ ጌጣጌጦች ያያል እዛ ሳጥን ውስጥ እና በጣም ትልቅ ሳጥን ነው። ያንን ሳጥን ደግሞ በግብፅ ምድር ላይ በፒራሚዶች ስር ተቀብሮ እንዳለ ነው የሚያየው እና አንድ ህፃን ልጅ ደግሞ ፈገግ እያለ እጁን ይዞት እየመራው እዛ ሳጥን ጋር እንደሚያደርሰው እና ያንን ሳጥን እሱ ራሱ አውጥቶ እንደሚወስደው ነው የሚያሳየው መጽሐፉ። እና ይህንን ህልም ግን በጣም በተደጋጋሚ ጊዜ እንዲሁም ደግሞ በየቀኑ ማየት ይጀምራል። በተኛ ቁጥር ይህንን ህልሞች ደጋግሞ ያያል። ስለዚህ ጉዳይ ነው የሚያወራው። ልጁ እንዴት ከስፔን ተነስቶ በጎቹን ሸጦ እስከ ግብፅ ድረስ እንደሚሄድ እና በዚህ መንገድ ውስጥ ደግሞ ራሱን እንዴት እንደሚያገኝ፣ እንዴት ትልቅ ሰው እንደሚሆን፣ እንዴት በጭንቅላቱ እንደሚያድግ ይህንን ነው የሚያሳየን እና ያለበትን ውጣ ውረድ ከፍታውን ዝቅታውን ነው የሚያሳየን እና መጽሐፉ እንዳልኳችሁ በጣም ይዚ ነው ለልጆች። ኢቭን እንደ ታሪክ እንደ ተረት ተረት የሚነገር የሚወራ አይነት ታሪክ ነው፣ ግን ደግሞ በውስጡ በጣም ዲፕ የሆነ ሀሳብን ይዟል ማለት ነው እና ሙሉ ታሪኩን እናንተ ገብታችሁ አንብቡት። ፕሊዝ ሪከመንድ ማድረጋችሁ መጽሐፎች አንብቧቸው። ኦኬ ተወዷቸዋላችሁ ብዬ አስባለሁ። ለእኔ በጣም ተርኒንግ ፖይንት የሆኑኝን መጽሐፎች ነው ሪከመንድ ማደርጋቸው አብዛኛውን ጊዜ እና ብታነቡት ለእኔ ደስ ይለኛል። ሁላችንም ሰዎች ህልም አለን አይደለም? ሁላችንም እናልማለን። እኔም ህልም አለኝ። አንድ ህፃን ልጅም ህልም አለው። ትልልቅ ሰዎችም ህልም አለው። ሁሉም ሰው ህልም አለው። በየእድሜው ክልል እንደየለው ጊዜ ይወሰናል እንጂ ሁሉም ሰው የሚያልመው ህልም አለ አይደለም? እና ስለዚህ ህልም ነው የምናወራው ዛሬ የምንነጋገረው። ብዙ ሰዎች ህልሜን አቺቭ አደረግኩኝ፣ ህልሜ እውን ሆነልኝ ብለው ሲደሰቱ እናያለን። በጣም ሰክሰስፉል የሆኑ ሰዎች ደግሞ ሰክሰሳቸውን ሲያሳዩን ከዚህ ነበር የተነሳሁትኝ፣ እንደዚህ ነበርኩኝ፣ ግን ደግሞ ይህንን ስላለምኩኝ ነው ትንሽዬ ቤት ውስጥ በሻማ እያጠናሁኝ ከዛ ህልም ብቻ ነበረኝ ግን አሁን እዚህ ደርሻለሁ የሚሉ ነገሮች ብዙ ጊዜ በተደጋጋሚ እንሰማለን አይደለም? ግን እኛ ደግሞ ህልም እናልማለን፣ እናያለን፣ ብዙ ነገር እናቅዳለን። በየቀኑ ወይ ደግሞ አንድ ያየነው ተደጋጋሚ እየተከታተለ የምናየው ህልም ሊኖረን ይችላል። ግን ደግሞ አልተሳካልንም። እስኪ ለምንድን ነው ያልተሳካልን? ለምንድን ነው ከነዚህ ሰዎች የተለየን የሆን ነው የሚለውን በ5 ነጥቦች ከፋፍለን እናያለን፣ ምክንያቶቹን ማለት ነው። እና ይህንን 5 ነጥቦች ካወራንበት በኋላ እርግጠኛ ነኝ የቱ ጋ ነው ትክክል ያላደረግኩት ወይም ደግሞ የቱ ጋ ነው የተሳሳትኩት የሚለውን ሀሳብ ታገኙበታላችሁ ብዬ አስባለሁኝ። አንደኛ ትክክለኛ ህልማችንን አለመረዳት ነው። ህልማችን ስለምን እንደሆነ አናውቅም። አንዳንድ ጊዜ በህልማችን የሆነ ጊዜ ያየነው የሆነ ህልም አለ። ሰው ከእንቅልፋችን ጠዋት ተነስተን ወይ ራሳችን ህልሙን ለመፍታት እንሞክራለን ወይ ደግሞ ቤተሰቦቻችንን ያውቃሉ ብለን የምናስባቸው ሰዎች ጋር ሄደን ህልሙን እናስፈታለን አይደለም? ልክ እንደዛ ሁሉ በህይወታችን ያለምነው የሆነ ህልም አለን። ስለዚህ እሱን ህልም ምንድን ነው፣ ይሄ ህልም ሲጀመር ምንድን ነው ብሎ ማየት ጥሩ ነው። ስለምንሄድበት መንገድ እንድናውቅ ያደርገናል። እንዴት ያንን ህልም ማግኘት እንዳለብን ወይም ደግሞ ያ ህልም እንዴት እዛ ህልም ጋር እንደምንደርስ ለማወቅ ከፈለግን መጀመሪያ ህልሙን መረዳት ነው። አብዛኞቻችን ህልማችንን አናውቅም። ህልማችን ምን እንደሆነ እራሱ አናውቅም። ዝም ብለን ነው የምንኖረው። ወይ ደግሞ ህልም የለንም፣ ከነጭራሹ ህልም የለንም። ወይ ደግሞ ያየነው ህልም አለው፣ ለራሳችን ያየነው ህልም አለ። ስለ ህልማችን ግን የምናውቀው ነገር የለም። እንዴት ነው የሚሄደው? እንዴት ነው ህልሙ? ወዴት ነው ይዞኝ የሚሄደው? ምንም የምናውቀው ነገር የለም። እና መጀመሪያ ህልማችን ምን እንደሆነ መረዳት ነው። ምንድን ነው ህልሜ ብሎ ቆም ብሎ ማሰብ፣ እሱ ነው
የመጀመሪያውና ዋናው ነገር ማለት ነው። ሁለተኛው ደግሞ ብዙ ጊዜ ህልማችንን የማናገኝበት ምክንያት ምንድን ነው? ህልማችንን ለማሳካት መጀመሪያ ራሳችንን አናምነውም። ህልማችንን እናያለን። ከዛ ግን ብዙ ሰዎች ለምሳሌ ቢዝነስ መጀመር ይፈልጋሉ። ዩቲዩብ መጀመር የምትፈልጉ ሰዎች አላችሁ። ትምህርት ስኬታማ እንዲሆንልን እንፈልጋለን። ዓለምን ዞሮ ማየት ምናልባት ህልማችን ሊሆን ይችላል። ግን ታለንት የለኝም፣ በቂ ታለንት የለኝም፣ ሰው ፊት ለፊት ስናገር አይናፋር ነኝ፣ እድሜ ትልቅ ነው፣ እድሜ አልፏል ለዚህ ይህንን ነገር ለመጀመር፣ ወይም ደግሞ በተቃራኒው እድሜ በጣም ትንሽ ነው ብለን እናስባለን። እና ለዛ ህልማችን ጋር ለመድረስ መጀመሪያ እራሳችን ጋር እምነት የለም ያንን ነገር ለመጀመር ገና ማለት ነው። በመጀመሪያ ህልም ዝም ብሎ አይታይም። ኦኬ፣ ህልም ዝም ብሎ አይመጣም። ህልም ካለ ደግሞ ምክንያት አለው። መጽሐፉ የሚለን እሱ ነው። አንድ ስፔናዊ እረኛ ምንም የሌለው ከህልም ውጪ ምንም የሌለው አንድ እረኛ ከስፔን ተነስቶ ሁሉን ነገሮችን ትቶ እስከ ግብጽ ድረስ ሄዶ ትልልቅ የሆኑ ሀብቶችን መያዝ ከቻለ ወይም ደግሞ ያንን ያየውን ትሬዠር ማግኘት ከቻለ ህልም በጣም ትልቅ ነገር ነው ማለት ነው። ህልምን መከተል፣ ለዛ ህልም እኔ በቂ አይደለሁም፣ ብቁ ሰው አይደለሁም ብሎ ከማሰብ ይልቅ መንገዱን መጀመር። ምንም ላንሆን እንችላለን እኮ ሰው ፊት ለፊት እኮ ንግግራችን የማያምርልን ሰዎች ልንሆን እንችላለን። ፈሪ ልንሆን እንችላለን ሰው ፊት ለፊት ስንቀርብ። ምናልባት ደግሞ በቂ ገንዘብ ላይኖረን ይችላል እጃችን ላይ። ብዙ ምክንያቶች ሊኖሩ ይችላሉ በራሳችን እንዳንተማመን፣ በራሳችን ላይ እንዳንታመን የሚያደርጉ ምክንያቶች ሊኖሩ ይችላሉ። ግን ደግሞ ህልሙን ያየነው በምክንያት ነው። እግዚአብሔር ፈጣሪያችንም ህልምን ከተሰጠን በኋላ ህልሙ እንዴት እንደሚሄድ እንዴት መሆን እንዳለብን ምናምን የምናየው መንገዱን ከጀመርን በኋላ ነው። እና ፈጣሪም ደግሞ ከሚያልሙ ሰዎች ጋርና ህልማቸውን ከሚከተሉ ሰዎች ጋር ሁል ጊዜ ይቆማል። ህልማችንን ካየን በኋላ እራሳችንን አንጠራጠረው፣ መንገዱን እንጀምረው። ከዛ ከጀመረን በኋላ የሚመጣው ደግሞ ይመጣል። ዩቲዩብ ለመጀመር ከሆነ የምታስቡት ዩቲዩባችሁን ዛሬ ጀምሩ። በትንሽዬ ቪዲዮ በጣም በቃ በማይመስል ቦታ ላይ በማይመስል ሁኔታ ላይ ዝም ብላችሁ ቪዲዮን ጀምሩ። የሚደርስበትን ቦታ አናውቅም። ይህንን ለማለት ነው። ሁለተኛው ያልኳችሁ ምንድን ነው? ራሳችንን በጣም እንጠራጠረዋለን። ለዛ ነው መንገድ ማንጀምረው ሲጀመር። ሶስተኛው ነገር ደግሞ ፍርሃት ነው። ፍርሃት በጣም 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 በቃ ለሁሉ ነገሮች፣ ለህልሞች አለመሳካት፣ ቤት ውስጥ ተሳስሮ ለመቀመጥ በጣም ምክንያት የሚሆን ምናልባት ደግሞ ለውድቀትም ምክንያት የሚሆን ነገር ነው። እና ፍርሃት በዚህ መጽሐፍ ላይ በትልቁ ተጽፎ ያለ እንደ ጠላት ነው። በውስጣችን ያለ ፍርሃት ውጪ ካለ ጠላታችን በላይ እኛን አስሮ ማስቀመጥ የሚችል ነገር ነው። እና ሰዎች ምን ይሉኛል የሚል ፍርሃት፣ ክሪቲሳይዝ ብደረግስ ብሎ የማሰብ ፍርሃት፣ ብወድቅስ ብሎ የማሰብ ፍርሃት፣ ስህተት ብሰራስ፣ ከዛ መነሳት ባልችልስ ብለን የማሰብ ፍርሃት ሊሆን ይችላል። የተለያዩ ፍርሃቶች መንገድ እንዳንጀምር ሊያደርገን ይችላል። እና ፍርሃት መንገድ ላይ ሆነን የሚመጣ ነገር አይደለም። ፍርሃት ከመጀመራችን በፊት ነው የሚመጣው። ለምንድን ነው ካልን ደግሞ ጭንቅላታችን ኮምፈርት ዞን በጣም ይወዳል። እና ከለመደው ወይም ደግሞ ፋሚሊየር ከሆነው ኮምፈርት ዞን ውጭ የሆነን ነገር ማድረግ ስንጀምር ይህን ነገር አታውቀውም፣ ይሄ ነገር አንፋሚሊየር የሆነ ነገር ነው የሚል አይነት መልእክት ይሰጣል። ያ መልእክት የሚሰጠን ሲግናል ደግሞ ወይም ደግሞ ይሄ ኮምፈርት ዞናችንን ለመተው እንደፈለግን ውስጣችን ልክ ያልሆነ ነገር ነው እያደረክ ያለኸው ለማለት የሚሰጠን ሲግናል ፍርሃት ይባላል። እና መኪና የምትነዱ ሰዎች ታውቁታላችሁ። እና መንገድ ትጦታላችሁ ለአንድ ለምትሄዱበት ወይም ደግሞ ናቪጌሽን ሲስተማችሁ ላይ እዚህ ቦታ ነው የሚሄዱ ትላላችሁ። እና እየሄዳችሁ የሆነ ቦታ ላይ የሆነ ነገር አይታችሁ እስቲ ቆይችን ነገር ልውሰዳት፣ ቆይችን ነገር እፈልጋታለሁ ብላችሁ ስትታጠፉ ኖ ካልከው መስመር እየወጣ ነው ይለናል። እና መጀመሪያ ላይ ያስቀመጥነው የሆነ ነገር አለ፣ ስንጓዝ የነበረበት ፋሚሊየር የሆነ ጭንቅላታችን ሴቭ ያደረገው ነገር አለ። ግን ህልም የሚባል ነገር መሀል ላይ መጥቶ ህልማችንን ለመከተል ደግሞ ዞር ስንል ልክ አይደለም መንገዱ
ተሳስተሻል የሚል አይነት ሲግናል ይሰጠናል። እሱ ሲግናል ደግሞ ፍርሃት ይባላል። እና እሱን የምንሰማው ከሆነ እና ናቪውን ብዙ ጊዜ ራሳችን እናስተካክለዋለን አይደል የሆነ ሰዓት ላይ እና እንደዛ ማድረግ መቻል አለብን። እኛ ኮንትሮል ማድረግ ያለብን ጭንቅላታችን እኛን ኮንትሮል ማድረግ የለበትም። ሶ ይህንን ነው የሚያሳየን። እና ሳንቲያጎ ምናልባት ይሄ እረኛ ቤቱ ተቀምጦ ቢሆን ህልሙን ካየ በኋላ ምናልባት ነበረ እኮ ፈርቶ እኮ ነበረ መጀመሪያ ላይ ፈርቶ የትም አልሄድም ብሎ ተቀምጦ እያለ ነው አንድ ሰው መጥቶ ህልሙን መከተል እንዳለበት የነገረው አይደለ? ሶ ያ ፍርሃት ከመጀመራችን በፊት የሚይዘንን ፍርሃት ማሸነፍ ህይወታችን ወይም ደግሞ ህልማችን ጋር እንድንደርስ ያደርገናል። አለበዚያ ኖ አልጀምርም ብለን ከተቀመጥን የትም አንንቀሳቀስም። ህልማችንን ቅድም እንዳልኳችሁ ሰዎች ህልማቸውን አቺቭ ሲያደርጉ እናያለን፣ ግን እኛ ህልማችን ጋር እንደርስም። እንደዛ ነው የሚሆነው። ሌላው አራተኛው ደግሞ ምንድን ነው? መንገዱን አስቀድመን ማሰብ። ምን አይነት አስቸጋሪ እንደሚሆን ማሰብ። ታስታውሱ እንደሆነ ልጅ ሆነን በጣም ልጆች እያለን ስለ ህልሞቻችን ስናወራ በጣም ቀላል ነበር አይደለ? ዶክተር ሆናለሁ ኢንጂነር ሆናለሁ ስንል በጣም ቀላል ነገር ነበረ። ህልማችንንም ደግሞ መከተል በዛው ያህል በጣም ቀላል ነበረ ልጅ ሆነን፣ ምክንያቱም መንገዱን አናስበው። አሁን ግን ኢንጂነር ሆናለሁ ስንል 7 ዓመት ተምሬ እንትን ከዛ 7 ዓመቱ ውስጥ ደግሞ ይሄኛው አለብኝ፣ ይሄ ወጪ አለብኝ፣ ይሄንን ማሰብ እንጀምራለን። ሶ መንገዱን ሳይሆን ህልሙን አስቡ። ኦኬ አሁን ካደግን በኋላ የምናመጣቸው ይሄ ሪያሊስቲክ አይደለም፣ አይሳካልኝም፣ አቅሜ አይፈቅድልኝም፣ ገንዘብ የለኝም፣ እንደዚህ ነው እያለን የምንሰጣቸው ምክንያት ለፍርሃቶቻችን ከቨር እየሰጠናቸው ነው እንጂ ፍርሃት ነው። ቅድም እንዳልኳችሁ 3ኛው ላይ እንደተነጋገርንበት ማለት ነው። እና እርግጠኛ ነኝ ሁላችንም በህይወታችን ያለምነው ያሰብነው ነገር አለ፣ ግን ደግሞ ለመናገር ይብን የሚከብደን አይደለ? ይሄ ህልም አለኝ ብለን ለመናገር ካደግን በኋላ ይብን ይከብደናል በጣም። እና ሰዎች ይስቁብናል ብለን ስለምናስብ እኛ ራሳችን ስንናገረው ራሳችን ላይ ምንድነው ማወራው ነገር ኢቭን ሪያሊስቲክ ነው ካለኝ ነገር ጋር ብለን ስለምናስብ ብዙ ጊዜ ህልማችንን ለራሳችን እንኳን ደግመን ለመናገር እናፍራለን። እና ይሄ መጽሐፍ የሚናገረው ነገር ምንድነው? መንገዱ በጣም ከባድ ሊሆን ይችላል። መንገዱ በጣም አስጠሊ ሊሆን ይችላል። ማንወደው አይነት መንገድ ሊሆን ይችላል። ነገር ግን ማየት ያለብን ህልሙ ጋር መድረስ ብቻ አይደለም። ህልሙ ጋር ለመድረስ በምናደርገው ውጣ ውረድ ውስጥ በመውጣት በመውረዳችን ውስጥ የምንማረውን ዲሲፕሊን፣ ይሄ ምንድን ነው የሚባለው፣ ጽናት፣ ትዕግስት፣ ይህንን ሁሉ ነገር እንማራለን። ምናልባት ሳንቲያጎ አንድ ልጅ ነበር፣ በጣም ልጅ የሆነ እረኛ ከስፔን ተነስቶ መንገዱን ጀምሮ እየሄደ የነበረ ሰው ይሆናል። በጣም ትዕግስት አልባ ሊሆን ይችላል። አግሬሲቭ የሆነ ሰው ሊሆን ይችላል ምናልባት ይሄ ሰው እና ግን በመንገድ ውስጥ በጣም ዲሲፕሊን፣ በጣም ከሰው ጋር መኖርን፣ በተለይ ከሰው ጋር መኖርን ብዙ ነገር ነው የተማረው። እና መጀመሪያ ሲነሳ እንደነበረው አይነት ማንነት አይደለም የሚኖረው ሲደርስ። እና ብዙ ህልሞቻችን መጀመሪያ ላይ ስንጀምራቸው የተለየ አይነት ፐርሰናሊቲ ይሆናል የነበረ ነው። ወይ ደግሞ ማንወደው ፐርሰናሊቲዎች በብዛት ሊኖሩን ይችላሉ። ግን ህልሙ ጋር ለመድረስ በምናደርጋቸው ትግል ውስጥ ያንን የማንፈልገውን ፐርሰናሊቲ አውጥተን ጥለን ምናልባት የሚገርም የምንወደው አይነት ፐርሰናሊቲዎችን እንገነባለን። ሶ የህልሙ መንገድ እኛነታችንን ይሰራል። ሶ ይህንን መንገዱን ከመጀመራችን በፊት መንገዳችንን ከመጀመራችን ህልማችንን ከመድረሳችን በፊት ገና ስለ ህልማችን ስናስብ መንገዱን ማሰብ ልክ አይደለም። በመንገድ ውስጥ ያለውን ደግሞ መልካም ነገሮች ማሰብም ደግሞ ጥሩ ነው። ጭንቅላታችን እንዳልኳችሁ ኮንፈርት ዞን በጣም ነው የሚወደው ይመቸዋል። እና ለጭንቅላታችን መንገር በቃ ልማር ነው ልውደቅ በጣም ሰክሰስፉል ከሆኑ ሰዎች ህይወት ጀርባ ነፍ ውድቀቶች አሉ። እና ውድቀት ማለት የምናልፍበት መንገድ ውስጥ የምናገኘው ወይም ደግሞ የሚገጥመን የሆነ ነገር ነው እንጂ እኛ አይደለንም። ሰው ሲወድቅ እኔ ውድቀቴ ነኝ ብሎ ያስባል፣ ይቀበለዋል ውድቀቱን እንደ ማንነቱ አድርጎ ማለት ነው። ግን ውድቀት በሆነ በመንገዳችን ላይ የሚያጋጥመን ነገር ነው እንጂ እኛን አይደለንም። ይህንን በማሰብ ህልማችን ጋር መድረስ እንችላለን። ይሄኛው የአራተኛው ነው። 5ኛው ደግሞ ምንድነው? ህልሙ በእርግጥ የኔ ነው ወይ ብሎ ማሰብ።
ይሄ በጣም ቤዚክ፣ ሁላችሁም ሁሉንም እስካሁን ድረስ ያወራሁትን ነገር ሁሉ ረስታችሁት ይሄንን ብትይዙልኝ እኔ በጣም ደስ ይለኛል በእውነት። እና ምንድነው አብዛኛው ሰው የራሱ ህልም የለውም። የራሱ ህልም የሚባል ነገር የለውም። የሰው ህልም ነው የሚከተለው። ምናልባት ሶሻል ሚዲያ ሁኑ የሚለን ነገር አለ፣ ቤተሰቦቻችን ሁኑ የሚለን አለ፣ ማህበረሰባችን ሁኑ እንድንሆንለት የሚፈልገው ነገር አለ ከኛ። ሰው የምንኖረው ወይ የማህበረሰባችንን ህልም ነው፣ ወይ የሶሻል ሚዲያን ህልም ነው፣ ወይ የቤተሰቦቻችንን ህልም ነው፣ ወይ ጓደኞቻችንን ህልም ነው። ሰው ጊዜ ወስተን ይሄ ህልም የምለው ነገር ሌላው ሰው ሲያወራው ከሱ እኩል አብሬ የማወራለት ነገር የኔ ህልም ነው ወይ ብሎ ማሰብ ጥሩ ነው። ኮሚትድ አትሆኑም አለበዚያ አቺቭ ለማድረግም ደግሞ በጣም ከባድ መንገድ ነው የሚሆነው። ምክንያቱም የእናንተ ህልም አይደለም፣ ከመጀመሪያው የሆነን ሰው ህልም ነው እየኖራችሁ ያላችሁት። እና ይህንን ነገር ደግሞ ለማወቅ ጊዜ መውሰድ፣ ለብቻ ጊዜ መውሰድ፣ ዝም ብሎ መስማት። አሁን ላይ በጣም በሚያሳዝን ሁኔታ በጣም ድምፆች አሉ አይደለ? የተለያዩ ድምፆች፣ የሶሻል ሚዲያ ድምፅ አለ፣ የዛ ድምፅ አለ፣ የዚህ ድምፅ አለ። እና የራሳችን ትክክለኛው ውስጣችን ያለውን ድምፅ መስማት አለብን። ቁጭ ብለን ራሳችንን ስንተኛ ነው ብዙ ጊዜ ካያችሁ ህልም የምናየው አይደለም? ኢት ሚንስ ብቻችንን ስንሆን ነው ህልም የምናየው። እንደዛ ሁሉ አሁንም ደግሞ ትንሽ ጊዜ መውሰድ፣ ለብቻ ጊዜ መውሰድ፣ ከሶሻል ሚዲያ ለትንሽ ጊዜ ዲቶክስ ማድረግ በጣም በጣም ወሳኝ ነገር ነው እና ሁል ጊዜ ለሌሎች ድምፆች ኤክስፖዝ መሆን በጣም ከባድ የሆነ ነገር ነው። ማለት ህልማችን እንዳንከተል ብኩን እንድንሆን ያደርገናል። እና ምናልባት የምናየው የሆነ ለኛ አይዶል የምንለው አይዶላችን የሆነ ታዋቂ ሰው እያለ የእሱን ህልም ሊሆንም ይችላል እየኖረን ያለ ነው አብዛኞቻችን። የሚገርም ኳስ ተጫዋች ስናይ እኛም ኳስ ተጫዋች መሆን መፈለጋችን የእኛን ህልም እየተከተልን እንዳልሆነ ነው የሚያሳየው። የሆነን ነገር ስናይ የሆነን ነገር ለመሆን መኖር፣ የዛን ነገር መከተል ህልም የራሳችን የሆነ የምንይዘው ህልም እንደሌለን ነው የሚያሳየው። እና ፕሊዝ በቃ ጊዜ ውሰዱ፣ ብቻችሁን አሳልፉ። ሁሌ ብቸኛ ሆኑ እያልኩ አይደለም። ኦኬ እንትን ሮንግ በሆነ ወይ እንዳትረዱኝ። አሁን ላይ ደግሞ በጣም ብቻ መሆን ደግሞ ጥሩ ነው እያልኩኝ እንዳልሆነ እንድትረዱኝ ማለት ነው። ግን ደግሞ ጊዜ መውሰድ፣ ከጓደኞቻችሁ፣ ከፋሚሊ፣ ከሁሉም ድምፅ ርቃችሁ የራሳችሁን የውስጥ ድምፃችሁን ለመስማት መሞከር በጣም ጥሩ ነው። ፈጣሪ ለምንድን ነው ወደዚህ ምድር የጠራኝ? ለምንድን ነው የተፈጠርኩት? ህልሜ ምንድን ነው? የምኖርበት አላማ ምንድን ነው ብሎ ከራስ ጋር ጊዜ መውሰድ በጣም ጥሩ ነው። እንዳንባክን ያደርገናል። የሆነ ሰዓት ከረፈደ በኋላ ነቅተን ህልማችንን ለመኖር ስንፈልግ ጊዜ ላይኖረን ይችላል። ምክንያቱም የምንኖረው በጣም ረዥም ስላልሆነ ማለት ነው። ሰው ይህንን 5 ነገሮች እንድትይዙልኝ በጣም 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 እፈልጋለሁ። በዚህ መጽሐፍ ውስጥ ደግሞ አንድ የወደድኩት አባባል አለ፣ እንዲሁም ጽፌዋለሁ እንዳደረሰው ለእናንተ ሼር ለማድረግ እና አንድን ነገር በጣም ስትፈልገው ሁሉም ዓለም ያንን ነገር እውን ለማድረግ ይተባበረሃል ይላል። እና እንትን ህልም ማለት ምትሃታዊ ነገር አይደለም። ሰክሰስ ማለት ምትሃታዊ ነገር አይደለም። በአንድ ሌሊት ሀፕን የሚያደርግ ነገር አይደለም። መጽሐፉ ትንሽ ምትሃታዊ ነገሮችን ያሳያል። ኦኬ አልዋሻችሁም። ግን ደግሞ እሱ ለልጆች ነው። በእኛ አእምሮ ስናየው ኮሚትድ ከሆንን፣ ጊዜ ከወሰድን፣ ለዛ ነገር ከተሰጠን፣ ያንን ነገር ከወደድ ነው ጊዜ ከዛ ነገር ጋር ብዙ የምናሳልፍ ከሆነ ያ ነገር ይሳካልናል። እግዚአብሔርም ደግሞ ይረዳናል። ምክንያቱም ቅድም መጀመሪያ ላይ እንዳልኳችሁ እግዚአብሔር ህልምን ከሚከተልና ህልምን ከሚያሰው ጋር ሁል ጊዜ ይቆማል። ታስታውሱ እንደሆነ ከዮሴፍ ጋር ቆሟል እግዚአብሔር ህልም ካለው ሰው ጋር። በመጨረሻ ትነግሳለህ ብሎ አንግሶታል። በአጠቃላይ ህልም ካየን በኋላ ወይም ደግሞ ህልም ተኝተን ማየት ብቻ አይጠበቅብንም። ህልማችን ብለን የምንለው የያዝነው ልጅ ሆነን እንትን መሆን እፈልጋለሁ ያልነው አይነት ህልሞችም ደግሞ አሉ እና ስለነሱም አይነት ህልም ነው እያወራ ያለው ጀነራሊ። እና ህልማችሁን ተከተሉ እና ቅድም እንዳልኳችሁ ስትነሱ ምናልባት ሌላ አይነት ፐርሰናሊቲ ሊኖራችሁ ይችላል። ግን ደግሞ በህልማችሁን ለማግኘት ወይም ደግሞ ህልማችሁን ለመኖር በምታረጉት መንገድ ውስጥ ደግሞ የምትወዱትን የእናንተን ማንነት ልታገኙበት ትችላላችሁ። ስለዚህ ህልማችሁን ተከተሉ። ይህንን ነው ልላችሁ የመጣሁትኝ ከእንትኑ ጋር ከጸሐፊው
ህይወት ጋር ደግሞ ያገናኘሁበትኝን ምክንያት ደግሞ ነግራቸዋለሁ። ጸሐፊው በብዙ አይነት መንገድ ነው ያለፈው። ኢቭን ባዮግራፊውን ብታዩት በጣም ደስ ይለኛል እና በመጨረሻ ግን ህልሙን አግኝቷል ይሄ ሰው። ስለዚህ ይሄ ሰው ዝም ብሎ አይደለም ማለት ነው የሚነግረን፣ የኖረበትን ነው የነገረን እና ሰው ደግሞ የኖረበትን ነገር ሲነግረን ምናልባት እሱ በ50 ዓመቱ ከሆነ የሆነ ነገር አቺቭ ያደረገው እኛ የ50 ዓመት ኤክስፒሪየንስ እንዲኖረን ይሆናል ማለት ነው በሚነግረን በትንሽዬ ነገር እና ይህንን ነው። በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ ቤተሰቦቼ ስለሆናችሁ እና ደግሞ በትዕግስት ስለጠበቃችሁኝ እስከዚህኛው ሳምንት ድረስ። በሌላ መጽሐፍ ደግሞ ተመልሼ እመጣለሁ። ግን ደግሞ እንደዚህ እንዳወራበት የምትፈልጉት እንድንነጋገርበት የምትፈልጉት መጽሐፍ ካለ ኮመንት ሴክሽን ላይ ጻፉልኝ። የትኛውን መጽሐፍ ደግሞ ይዤ እንድመጣ እንደምትፈልጉ። ይህንን ደግሞ መጽሐፍ ያነበባችሁት አልኬሚስት የሚለውን መጽሐፍ ያነበባችሁት እና የወደዳችሁት ሰዎች ካላችሁ ስለዚህ መጽሐፍ ምን ትላላችሁ የሚለውን ጻፉልኝ። ያላነበባችሁት ሰዎች ደግሞ በጣም ሪከመንድ ማድረገው የምወደው መጽሐፍ ነው እና አንብቡት። እናንተም ደግሞ ካነበባችሁት በኋላ ሀሳባችሁን አስተያየታችሁን ደግሞ እዚህ ኮመንት ሴክሽን ላይ ጻፉልኝ። በጣም አመሰግናለሁኝ። እስከሚቀጥለው ሳምንት እስከምንገናኝ ደግሞ መልካም ሳምንት ይሁንላችሁ። Let's talk about life, Maki's world. Let's talk about dreams, Maki's world.